ላንቺ ስሜት ነው እስካሁን ዝም ያልኳት እስከ ዛሬ ሲሰኛ ምናምን እየተባለ ስሜት ሲጠፋኝ ነበር በሷ ምክንያት ማን ያመጣት አንቺ ሁለት ቀን አልሽኝ ስንት ቀን ነው 20 ቀን ሊሞላት ነው በህመምሽ ምክንያት ይኸውልሽ አስረሻሽው እንጂ ነሽ ስለታመምሽ ብቻ ነው እሷ አጠገብሽ ያለው እሺ ስነፍራትሽ ነሽ ቤቲ አይደብረኝም አይደለም እኮ በጣም ይደብረኛል ግን ደግሞ እሺ ይሁን እያልኩ ነው ያለፍኩት ያለሁት ያንተን ዝም ስትረዳኝ አንተን በመልመዴ ወዲ ላለለ ወዲያ አንዱ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ታቻለ ወደፊት ምንም ሊኖራቸው አይችልም ምንድነው እሷ ችግር ነች በቃ እነሱ ከመጡ ጀምሮ ችግር ናቸው ለኔ እሺ አንተ ልታመጣው ችግር አይታየም ምንድነው የመጣው ችግር ምን ማለት ነው ችግር ምንድነው ማለት ነው መጣ ነበር ያንን ድርጅት ያገኘችው ያንን ካምፓኒ ያገኘችው በኔ መጣ ነበር እሷ አይደለች ምን ራሴ ጠይቃለሁ ዋስትናውን ያስገባሁት ነው ስለሆንኩኝ ማለት ነው አናት ሲሰማ ምን ይላል እሺ ካሜራ ብታቻል ይዛኝ ትገናኙ አላበራችሁ አይደል በቃኝ ምን አላበራችሁ ስለዚህ ለሱስ ምን አይነት ምክንያት ነው የሚሰጡ ባለፈው እንደዛ ሲሆን ካሜራ አብርተን ምን እናረጋለን ምንድነው የምትለው አላችሁ አይደል ዛሬ ደግሞ ካሜራ ስታበሩ ላይክ እስከዚህ ሰዓት ድረስ ካሜራ ለማብራታችን ምንም እየተከራከርክ እኮ አይደለም ምንም ተከራከራለሁ እኔ ባላ ለምን ከረከርሽ ለምን አገኛት ነው ጥያቄ አይደለ የሆነ የምናወራው ነገር ነበር ሰዓት ላንቺ መመለስ ያለብኝ ሁሉ እየመሰለኝ አይደለም እኮ ለብቻችን እናወራለን አልኩሽ ደጋግሜ ነገርኩሽ ግን አንቺ ምንም እየሰማሽኝ አይደለም ትራንሲዮን አፎን አፍነ ዝም ሳስብላታለሁ ሰው ሲኖር ግን አትችልም አይደል ይሄን ለምን አትመልስላችሁ እነሱ እያወሩ ነው አይደል በቃ ዝም በያቸው ችግር አለብሽ አንቺ ግን ቆይ ለኛ አስበሽ ነው ለተፋ አስበሽ ነው ምንድነው ችግርሽ አንቺ ችግርሽን ብቻ ለኛ አስበሽ ነው ለአንቺ አስቤ ነው ለታችሁ አስቤ ነው ተናገር ይኸውልህ ምንድነው አንቺ ነሽ እንደዛ ይሆንሽ ያለሽው እንዴ ምንም አትዳርሽን ማታከብሪ ሰው ይሆንሽ ነው እኔ ትዳሪ ብለም ድረማ ትዳርሽ የምታከብሪ ከሆነ ሶስተኛ ወገን አታስገቢ እሷ መግባት አልነበረባችሁም እኔና አንቺ ብቻችን ማውራት እንችላለን ጥያቄ ምን እና አንቺ ነው የሚመለከተው እነሱ ማለት ነው እኛ እንወጣለን እሺ እናወራለን እኔ በሌሊቱ ከቤት ይጣርታ ያመጣችኝ እሱ ጠፋ ማለት መኪና ነበር ላይ ይሸንሻሽ ቆይ እኔ በሌሊቱ አልሄድም በይሳት እዛ አልሄድም እኔ እዚሁ ነው እነሱ ያወሩኛል ምንድነው በቃ አልፈልጉም ወደ ቤት እንጣላችሁ ሻት ሚስት ላይ ይሁኑ እናውራ ወይ ደግሞ እኔና አንቺ ላይ ነው እንሂድና እናውራ እየሰማሽ ነው አይደል በቃ ውጪ እንዴ በዚህ ልክ ውጪ ምትይው ምንድነው እንዳታወራ ዝም እንድትል እንዲያርጋት አብረን እንጣ ነው እያልኳት ያለሁት ለምዶ ቃል እየሰነጣጠቅሽ ሌላ ትርጉም ሰጪው ትፈሻት ነው እንዴ ዶሪ እንጣ ነው ያልኩት እሺ ሰምተሽ አይደለ ሰምተሽኛል አይደለ ጃስተምሽ ነው በረሳይ እንኳን አሳመምኩሽ ምን አልከኝ ምትኛ አልገባኝ አልፈልግም ጣልቃት ግቢ በቃ ምንም ነገር ላይ ጣልቃት ደስ ስለሆነ ሁለታችሁ አይፈልግም ተገባሽ ላንቺ የሚያስብኩ ነበር ግን እሱ በጣም ልክ ነው አይመለከትሽም እንደው ላንቺ ምን ነገር አይጠበቅበትም እኮ አንቺ ምንድነው ችግርሽ ያልገባኝ ማለት ነው ሚስጥረኛ እኮ ገና ሚስጥሩሽ መሪም ኦኬ ስለዚህ ያመጣ ላንቺ አስቤ ካልገባሽ እንደው በጣም ላንቺ አስቤ አትበይ እሱ አልታየሽም አይደል ስለዚህ ልክ ነው እሱ ያለው ነገር በሁሉ ልክ ነው ይልሽ ከመጀመሪያው እውር አይደለም ሲጀምር ሁለታችሁ አንድ ላይ ዝም በይ ስሙሽ ነው ሁለታችሁ አንድ ላይ ወደፊት ምንም ሊኖራቸው አይችልም ምንድነው እንዴት ነው የምታወሪው ያምሻል በጣም ጤነኛ ነኝ ቆይ ምን እያወራሽ ያለሽ እንዴ በጣም ያበዛሻል መሰለሽ በጣም የተራራቀን አልመሰለሽ እንጂ መሪም አለ ያው ሹፌሩ ስለዚህ መጣች እንዴትም አልጣም ያትም ሲጀመር እቺ ልጅ ራስ መመለስ አይጠበቅበትም በቃ አይመለከትሽም ብሎሻል አይደል አይመለከትሽም እንጂ ምን አይነት ሚስቱ አይደለሽም አይደል ገና አላገባሽም ስለዚህ ምንም መመለስ አይጠበቅበትም እስቲ ካንቺ ጋር ከሆነ በኋላ ደስተኛ ሆኖ አይተሽ ታውቂያለሽ ምን አገባሽ ምን አገባሽ ደግሞሽ እንዳነኪኝ የሰራሽሽ አለ ምን አቦሽ ታመጫለሽ ምን ታመጫለሽ ኧረ እባክሽ ደርሶ ተጎጂ ወይኔ በእናትሽ እንዴት እንሆንልሽ አረ መሪም ስራሽ ያለው እሱ ነው ምን ተፈለገበት በህመምሽ ምክንያት ይኸውልሽ አስረሻሽው እንጂ ነሽ ስለታመምሽ ብቻ ነው እሱ አጠገብሽ ያለው እሺ ስነፍራትሽ ነሽ ቤቲ እኔ ሰው ነው የተናገርኳት ያለሁት እገድልሻለሁ ሰማሽኝ አይደል ሂጂ ውጪልኝ አንቺ ስለሽ ነው ወጣው
ያንቺ ቤት አይደለም ዛሬ እንትን ያልሽውን ነገር ስትፈልጊ ታስወጪኛለሽ ስትፈልጊ እሱን ጠይቀሽው ለምንም እንዲገባ ታደርጊያለሽ አልወጣም አሁን ትወጫለሽ ቤቲ ስራትሽ ነሽ ትናገር እሷን ዝም ታስብላታለህ ትናገር እንጂ ይግማ በቃ እረፊ አንቺ እንኳን ዝም በይ በቃ ቢያንስ ሰላሙን ስጪው አዝኖልሽ አይደል ይሁን ስላዘነልሽ አዝኖልሽ ዲቃንቺ እንደዚህ ቦስ ይጠገብሽው ቤቲ ቤቲ ስራትሽ ከፈች ምን ይካርልም ያወራት ልክ ቢያንስ ሰላም መለከትሽ ማንቺ ማለት በቃ ነገርሽ እኮ አልፈልግም እየሰማሽኝ ነው ነገርሽ ማለት ስትላልከባኝ ተፋ አዝናለኝ ማርያም ምንድነው የምትከበታተር ያው በቃ ችግር ካልፈጠርሽ ደስ ያለሽ ምን ችግር ነው እሷ ችግር ነች እሷ ችግር ነች በቃ እነሱ ከመጡ ጀምሮ ችግር ናቸው ለኔ እሺ አንተ ልታመጣው ችግር አይታየም ምንድነው የመጣው ችግር ምን ማለት ነው ችግር ምንድነው ማግኘት ማለት ነው እሺ ለምን አገኛት ብለሽኛል ያው እየጠየቁ ነው አነሽ ነው እኮ እየጠየቅሽኛለሽ ነው እያልከለው አይደል ላንቺ አስረዳሻለሁ ከቅድም ጀምሮ ስልሽ የነበረው ላንቺ አስረዳሻለሁ እነሱ መስማት አይተበቅባቸውም ቢያንስ አታምኚው አይፈርሻል ለምን አንቺ አይቶ ጋር ማለት ዝም በይ ካይቱ ጋር እንኳን ተጠረጥሪያለሽ ይሄን አለ ማታምኚው እወደዋለሁ ያለሽ አይደል እኔን ማየት አይፈልግም ነበር እሱ ግን አንቺ እዚህ ቤት ታመጪኛለሽ ለሱ እቺን ታክል እንኳን ክብር የለሽም ከዛ ከኪያ ጋር ተጠረጠርኩት ያለሽ ቢያንስ እመኙ ይኸውልሽ መሬም እንዳልከኝ እንጂ እየሰማሽ የምታወራው ነገር እንዳለ ልክ ነው እያንዳንዱ ነገር እንዳለ ልክ ነው ሁሉም ነገር ልክ ነው እንዳለ ልክ ነው እኔ ፈልጋለሁ ላንቺ ስሜት ነው እስካሁን ዝም ያልኳት እስከ ዛሬ ሴሰኛ ምናምን እየተባለ ስሜት ሲጠፋ የነበረው በእሷ ምክንያት ነው ማን ያመጣት አንቺ ሁለት ቀን አልሽኝ ስንት ቀን ነው 20 ቀን ሊሞላት ነው ላንቺ ሲለኝ ይችላል አይደል መኖር አልጀመረችም አይደል ጠርቻት ነው የመጣችው ለምን ጠራሽኝ ንገሪኝ ለምን ጠራሽኝ አንተ ተፈልገሽ ዘመድሽ ወዳጄ ይመስለሽኝ ለካንቺ ስራሽን እየሰራሽ ነው ያለሽ ግን ደግሞ ባልሽ አይፈልገኝም አይደል ነበር እሱ አይፈልገኝም ለሱ ስሜት አልተጠነቀቅሽም አይስተነቅሽ እናንተ ስትይ ነበረው ደርሶ ሐሳብ ይስጡኝ ነበረው ለዚህ ነው ከቶዬ ጋር ለመሆን እንደዛ ስትሆኚ ነበር ተውሪልኝ እኔ እንደፈለግሽ ተናገሪኝ እኔ እውነቱን ስናገር ለማድሽ ነው ችግር የለውም እንደፈለግሽ አውሪ መለፍለፍ ለማድሽ ነው መለፍለፍ አይደለም እሱን አትናገሪው አሁን ነው የምነግርሽ በጣም መሰሪ ሰው ነሽ ውስጥሽ በጣም ከባድ ነው ምን ለማድረግ ነው እስቲ መሰሪ የምትሆነው እስቲ ንገሪኝ መሬት ቶፋ ንገሪኝ እስቲ ምንድነው መሰሪ ነው ከህይወትሽ ልውጣ አንቺ እኮ ነሽ እኮ ይዘሻት መተሽ እኮ ያለ ፍላጎቴ አብራችሁ ካልሆናችሁ ምናምን ካልደነስከው ነው ስትይኝ የነበረው ከሷ ጋር ስለምንድን ነው የምትወጪው ይመስላኝ ወዳጄ ይመስላኝ ግን ደግሞ ታማሚሽ ብትሆንስ ለኔ እኮ የማይመጡ ነገሮችን በጣም በተደጋጋሚ እያደረግሽ እኮ ነው እኔ ታማሚ ነሽ ብዬ በጣም ብዙ ነገሮችን እየቻልኩልሽ ነው ያለሁት ግን እላፊ እየሄድሽ ነው መሪያም አይሽ እሱ ታማሚ ነሽ ብለሽ ብዙ ነገር እያደረገልሽ ነው አንቺ ግን ቢያንስ ማመን እንኳን አልቻልሽም አይመለከትሽም በቃ ጣልቃ አትግቢ ተነሳብሽ አይመለከትሽ ሰምተሽኛል አይደል አይመለከትሽም ታውሪ ድምፅሽን ቀስ አድርገሽ ተረጋግተሽ አይደል አንቺ ምን አድርጊ ነው የምትያለሽ ነገር ከይላችሁ ሂክማታ ሶጭልኝ እንዴ ምን የምትይው ጋር አንቺ ነው ያልገባኝም አኗር ነው ጨት ያለ ማመዳችሁ ስለ ስርዓትሽን ያዥ ይኸውልሽ ስለ ስርዓትሽን ያዥ ጣልቃ አትግቢ ይኸውልሽ ትሰሚኛለሽ የማንንም ስም እንዳጣሪ እዚህ ጋር አንቺ እዚህ ተረጋግተሽ ኮማራት ትችላለሽ ተረጋግተሽ አታስፈልጊንም ሂጂ ውጪ አንድ ጥያቄ ከጀመረ ሰው ታረጊ ነው የጠራሻት አንቺ ምን እየሆንሽ ነው ያለሽው ምን አገባሽ ቆይ እኔ ሰላም ስጭልሽ ምን ማለት ነው ሰላም በቃ ለካንቺ ጋር ከሆነ ጀምሮ ደስተኛ ነኝ ፊቱ ላይ በደንብ ይታያል እኮ ይሄንን እንኳን መረዳት አልቻልሽም አያገባሽም ብቻሽን እንኳን አይመለከትሽም በቃ ጨርሽ ነግርሽ ሞክሬያለሁ ልወደድ ባይ ነው ሲጀምር ነው ውጪ በቃ ተነሽ አሁን አታስፈልጊያትም ማን ያታደርታተም እኔ ሲጀምር አልወጣም ከዚህ ቤት አልወጣም ሲጀምር ሲቀጥል ደግሞ አንቺ ማን ጥሪ ያለሽ ሁለታችንም አልፈለገም አይደለ ቢያንስ እሱ የሚለው ሁለታችንም ባዳነሽ እኔ ግን እህቷ ነኝ እቀመጣለሁ እንደፈለኩ አንቺ ግን ውጪ አታስፈልጊ ሰላማችሁን እየበጠበጥሽ አሁን ደግሞ ለኔ ማሳጆች አሁን ደግሞ ለኔ መጥኩት ስለዚህ በመቆየታ እሱ ደስተኛ አይሆንም ላንቺ ያለሽ ስለሱ ደስታ አይመለከትሽም እኮ አንቺ ለምን ምን አገባሽ ነው የፈለግሽው ነገር ጠይቂኝና ቶፋ እኔ አንድ ርዕስ ነበር ያነሳሁት ግን በዚህ አንድ ርዕስ ስላነሳው ይሄ ሁሉ ነገር አይገባኝም ለምንድን ነው ያገኛት ይሄንን ሁሉ ነገር እያወቀ ይሄ ሁሉ ነገር እያሳለፈ ለምን አገኛት እኔ ምንድን ነው ያልኩሽ እኔ ምንቻለሽ ማልኩሽ መንገሯ ለመንገሯ አይደለም ለምን ታገኛታለህ ጀመረ ጥያቄ ነው ወይስ ምንድነው ለምን ታገኛታለህ ነው ምንድነው ሐሳብሽ ግልጽ አድርጊው ወይ ሳይን ነው ነገር ጣል አድርጊበት እንዲገባኝ
ጥያቄ አይደለም ትእዛዝ ነው ምንድነው ለምን አገኘሃል መልስ ይፈልጋል አይደል ኖ መልስ አይደለም ሲጀምር ለምን ታደርገዋለህ ነው ያንን ነገር ሌላ ነገር መልስ ይፈልጋል ማይፈልግ ከሆነ በቃ ተይው ነው ለምን ታደርገኝ ለምን ያልኩሽ ከገኙበት ምክንያት አለኝ አልኩሽ ምክንያት አሁን ላይ በቃ ምክንያት አለው አዎ እንዴ አብሯት ሊዝናኑ ነበረ በቃ ምንድነው ይፈልጋሽ አምጥተሽ ተረፊ እሺ ብላታል አዎ በዚህ ልክ ስርዓት አዲስ አይደለም እስቲ ነን ስርዓት ጫው ያሳደጋት ከዚህ በኋላ ስትሪ ካላወራች እንቀጣለን ዲግማ ዘመን እንዴ ዘመን ምንድነው እንዴት ነው ዘመን ነው ስርዓት አዲስ ስርዓት ነው ካንተ በላይ ስርዓት አዲስ እኮ ይላል ሳይመን ትንሽ ቢያንስ የእህትሽ ባል የሚሆን ሰው ነው አክብሪው አይመለከትም ክብር ያለው ሰው ነው ክብር የሚሰጠው ሲቀጥል ደግሞ አንቺ አያገባሽም ምንም አይመለከትሽም አንቺ እኮ የኔ እኮ ነው እንደዚህ እያሰደብሽ ነው ምን አገባሽ የሰማሽኝ ነው የኔ ቤት ነው አንቺ ምን አገባሽ ያንተ ቤት ነው የሷን ቤት ነው አብራ እየኖረች አይደል አብራ እንዴ አስቀመጥካት እኮ አስቀመጥካት ቤት እስካለው እመጣለሁ እሷ እስካለች እመጣለሁ አልቀርም እሺ አኗር ሰምቶ በንጣለ እመጣለሁ አይደለምና ጠርታኝ ለኔ አልተነገረኝም እሺ እዛ ጋር ነው አይደል ያሟል ምናምን ትላለህ እዚህ ጋር ሚስቱን ይዘህ ይሄድ ከየትም ላይ ምናምን ከገባች በኋላ ነው እሺ ተው ሌላው አንተ እሺ ችግር የለም ወንድ ነህ እሷ ሴት ሆና በዚህ ሰዓት አምሽቶ ምናምን ለዛው ምርጉዝ ሆና በዛ ላይ በሽተኛ ሆና በዚህ ሰዓት አምሽቶ መግባት ጥሩ ነው ስትነግረው ሲቀበላታል ጃኬትን ሰጣት ነው ጃኬትን አርጋ ስትገባ ይቀበላታል ዝም ይላል የሚፈጠረውን ነገር አታውቅም እሱ ተናገረ እሷ ግን መጎዳት የለበትም አይደለ እሱ እንዲያብድ ነው እንጂ ፈለኳት አሁን ማለት ነው ስለ ጃኬቱ ብቻ አይደለም ያነሳለው በዚህ ሰዓት እንደዚህ ማምሸቱ ለሷስ ልክ ነው ወይ እንደ ማለት ነው ልክ ነው ወይ ጉዳዩን እኮ እንደተረዳሽ እኮ ድረስሽ ነው ልክ ነው ወይ ለምን አኖር ይጠይቃል አንተ አይመለከትሽም ሲቀጥል አንቺ አይምሮሽን ድፍን እንዳረግሽው ስለሚያውቅ ያቺንም ማንንም አገኘው ቢልሽ ምንም አይመስልሽም ዝም ትያለሽ ያቃል እየመጣ ያገኘው ሴት ይላል ምን ታድርግ ትዳሯን ትታ እሺ ምከሪያት ልስማሽ ምን ታድርግ እኔ እንደዚህ ነኝ እሺ ምን ታድርግ አብረት እንደሆነ ትፈልጊያለሽ አብረት እንዳልሆነ ትፈልጊያለሽ እንደዛ ትክክለኛ ነገር እኮ አይደለም የሚያደርገው እሺ ምን የሚያወራውን እየሰማሽ ነው አይደል እኮ ምን ታድርግ እስቲ ታዲያ ቃል ተጠብቀው አይደል አንተ አትፈልግም ጋር ቆይተሽም አትፈልግም ሊል አይደል አይ ምከሪያት እስቲ አብረን ማን እንደማትፈልጊ እኮ ማሳያ እኮ ነው እኮ ባለፈ ያደረግሽው ነገር ከዛ ደግሞ ጭንቅላቷንም ስለምታውቂው እንዳሰብሽው ተሰካልሽ በአጋጣሚ ሆኖ ሴኩሪቲ ካሜራ ኖረ አለበለዚያማ ይሳካልሽ ነበር የሌሎቹ አይሰራም ነው ሴኩሪቲው አይሰራም አይደል አይሰራም ለዛ ነው ሲጀመር ይሄ ነገር እንዲፈጠር ነው የጠራሽኝ በዚህ ሰዓት ከቤት አይደለ አለ ሹፌሩ አለ የሆነ ነገር ሆነ ምን ይሆናል የትልቅ ሰውዬ ምን ይሆናል ቆይ እንዴ እሱ አላህ ይያውቃል እንዴ የሆነ ነገር ሆነብኝ የሆነ ነገር ይሆናል የሆነ ሰው እንዴ ምንም ይሆንና ነው አንዷ ጋር ሄዶ እንደሚሆን እርግጠኛ ነበርኩ ጭራሽ ካለሽ ግን እኔ አላድርም ቤት ይላል ልጅልሽ ምን ይልክ ህክማት ይጃለሽ እሺ ትጠሪኛለሽ ታስወጪኛለሽ እንደዚህ ነው አይደል እንደዚህ ነው የፈለግሽው ጠራውሽ እኮ ሲልት እንደዚህ እንድፈልገው ምን አግብቶኝ ነው የጠራሽኝ ምን መጣሽ ተረክ ምን ባለ እኔ እኮ ስለንተ አይደለም ተጨንቄ መጣሁ አሁን ግን እቺ ጅል አንድ ነገር እንዳትሆን ብዬ ነው የመጣሁት ምክንያቱም ይሄ ሰውዬ ጠፋ ብላ ከደወለች በዚህ ሰዓት ጠፍቶብኛል ብላ ራሷን የሆነ ነገር ማታረግበት ምንም ምክንያት አይኖርም ለዛ ነው እንጂ መጣሁ አንተ ጠፋ ለምን ገደል አትገባ ምን እኮ ያገባ ለምን ነው ይሄ ነገር የማይታየው ለምን ነው የሆነ ጭቅጭቅ መስሎ የሚታየው አንተ የሆነ ነገር እንዳትሆንብኝ ተጨንቄ ነበር እንደዛ ሲሆን ነበር ተጨንቀሽ ነበር ግን ሲመጣ በሰላም መቀበል ነበረብሽ ተጨንቀሽ ነበር አይደል በቃ ሲመጣ እንኳን ያመጣውልሽ በቂ እኮ ነው እናወራለን ሌላ ወሬ አልፈልግም ቤቲ ነይ ላስጣሽና ይሸኝሽ ልጅ ሰላማቱ ነው እንደዚህ ተገባሽ እኮ ምንም ያደረግሽ ነገር የለም ምንም ያደረግሽ እስኪ ይሄን ብለሽ አውሪ ነው ያዘሽ አልሽኝ እኮ አይደለ ሁሉም ሰው ሲጮ አይ ምናምን ልክ ማስመሰል ግን ምን ይጠቅምሻል ምንድን ያስመሰልኩ ምን አስመሰልኩኝ አይደለ ሌላ ወሬ አልፈልግም ቤቲ ትቆያለሽ ልትነግር ነው ወስጭሽ እኔ ራስሽ ነው ቆይ አንቺ ምን አይነት ነገር ነው ግን ምን አይነት ነገር ነው ንገሪኝ
በቃ ምንድነው ሌላ ነገር አልፈልግም። ምን እንደሌላሽ ማውራት ያለብን ነገር እናወራለን። በቃ አለቀ። ገብታችሁ ሰው በሌለበት ስታወሩ እኮ እሺ ይሁን እያልሽ እኮ የምትቀበየው። አዎ ቀበለው። ስለምወደው ነው። ሁለቱ በቂ ናቸው። አያገባሽም አንቺ ያለሽ ሁለቱ ቆይ ምንድነው? የምን ሁለቱ ነው እንዴ? አንቺ ከደጋ በሚያምን እያልሽ በዚህ አንቺ ጅል አታረጊኝ። ከማሽኛ አይደል ወንድምሽ እናትሽ ነገር የሚነግረኝ አንቺም ደገምሽው። ጅል አታረጊኝ በቃ መቼም ጅል ሆነሽ አታውቂም መሪያም። ሁሌም በጣም ብልጠትሽ እየተጠቀምሽበት ነው ያለሽው። በጣም ብልጥ ነሽ። ህመምሽ እንዴት መጠቀም እንዳለብሽ ታውቂያለሽ። ይኸውልሽ ስለ ህመማ አታውሪ። ስራሽን ያዥ እንዴ በቆሜ ልጅ ችግርሽ ምንድነው? ቢያንስ ትንሽ ጊዜ ታገሻለሽ። እንደታመመ ሰው ሁኚ ቢያንስ እንደታመመሽ አስታሚ። እንደታመመ ሰው ሁኚ የምትያዝ ቀስማ ቶፋ አንዴ በቃ እባክህ ና እባክህ ምንድነው? ና በቃ እናውራ። ልጁ እኮ ምንም አላወራም እኮ አለ። አልነግርሽም የሄድኩበት መሄድ መብቴ ነው እያለ ነው እኮ ያለው። እኔ እኮ ደህና ነገር ብሎ እንደሚነግርሽ እኮ ነው። ሂዱ በቃ እዚህ ጋር ነበር የሚለው ነገር አበጥብጡን በቃ ሂዱ። እኔ እኮ አልዋሸሁሽም እኮ ማርያም። አለ ሲጀመር እኮ አንቺ ጠይቀሽኝ እኮ አይደለም እኮ እኔ እኮ ነግርሽ ነበር። ለምንድን ነው እንደዚህ እኔን ማመን የከበደሽ? ለምንድን ነው እንደዚህ ማመን የከበደሽ? ንገሪኝ። እሺ ላንተ አይታየህም? ለኔ ብቻ ነው የሚታየኛለው። ምን እስቲ ያገኘሽው ነገር አለ እስከ ዛሬ? ሁኔታ ምን በተባለበት ሰዓት ሁሉ የዛኔ የማትገናኙ ልጆች አሁን አትሆኑ ሲባል ጭራሽ የሆነ ሰበብ እየተፈጠረ መገናኘት ጀመረ። መቼ? ዝም ብለሽ ለወሬ ማጣቶች አታውሪው። አትገናኙ እየተባለ ስንተኛ ቀን ነው? እኔና እሷን የሚያገናኘን ነገር እኮ አልፏል። ይደብረኛል። አይደብረኝም አይደለም እኮ በጣም ይደብረኛል። ግን ደግሞ እሺ ይሁን እያልኩ ነው ያለፍኩት ያለሁት። ያንተ ዝም ስል ታረዳኝ እንጂ ምን ሆነ ነው? ምንድነው አንዳንዴ ዝም ስል ማለት? መቼ ነው እስቲ አይተሽ ዝም ያልሽ ውስጥ ብያለሁ። መቼ? እስቲ ንገሪኝ፣ አንድ ምክንያት ንገሪኝ። ወይ ደግሞ አንድ ቀን አስታውሽኝ። እኔና እሷ ተገናኝተን አንቺ ዝም ያልሽበት እስቲ አስታውሽኝ። ምን አንቺ እንተዋወቃለን እኮ አይደል? መጀመሪያ እኔ ምን እሺ፣ ምንድነው እነዚህ በዚህ ልክ የምትጠራጠሪኝ? እሺ ምን ደግሞ እንደ ህፃን ልጅ እየሆንክብኝ ነው። ይሄ ነገር አትንካ ሲባል እየሮጠ እንደሚነካ ህፃን ልጅ እየሆንክብኝ። እኔ ደግሞ ትልቅ ሰው ነኝ። አትንካና ንካ የሚባለውን ነገር እኔ ጠንቅቄ ማቅ ነኝ። አንቺ ስላልሽኝ ወይም ደግሞ አኗር ስላለኝ አይደለም ያንን ነገር የምትወው። ለአኗር ሰላም እሺ ተው፣ እኔን ተወኝ፣ እኔ ተራ ነኝ። ግን ለአኗር ስትል በቃ ተው። ለአኗር ሰላም ስለምን ያገኘኋት? እሺ እኮ ደምድመሽ አትጠይቂኝ። መስማት የምትፈልጊው ነው እንድነግርሽ የምትፈልጊው? እሺ ከዚህ በፊት ኮንትራክት ፈርማ ነበር። እሺ የማንስ ካምፓኒዎች ደግሞ ከኔ ጋር እያወሩ ያሉት። ስለዚህ ፊልሙን እንድትጨርስ ይፈልጋሉ። አይመለከታቸውም፣ እነሱ አይመለከታቸውም። በቃ ሳይን ነው ፊርማ ነው። ስለዚህ አላውቅም እኔ ምን እንደሚፈጠር ግን ማውራት ነበረብን። ተገናኝተናል። ከዛ በዘለለ ደግሞ ሌላ ምንም አዲስ ነገር የለም። ይኸውልሽ ማርያም፣ እኔ እኮ አንቺን መዋሸት ስለማልችል ነው እየነገርኩሽ ያለሁት እንጂ እኮ ይኸውልሽ እኔና እሷ የተገናኘንበት ቦታ ላይ ማንም ያኗር ሰውም የአንቺ ሰውም የማያገኘን ቦታ ነው ሄደን የተገናኘነው። የዚህን ያህል ተጨንቀን ማለት ነው። ለምን ነው በዚህ ልክ የምንጨናነቀው? በእኔ መጣ ነበር ያንን ድርጅት ያገኘችው፣ ያንን ካምፓኒ ያገኘችው በእኔ መጣ ነበር። እሱ አይደለችም። እኔ ራሴ እጠይቃለሁ። ዋስትናውን ያስገባሁት እኔ ስለሆንኩኝ ማለት ነው። ስለዚህ ፊልሙን ደግሞ እንድትጨርስላት ጀምረዋለች፣ እንድትጨርስላት ይፈልጋሉ። አሁን ደግሞ ያለችበት ሁኔታ ለመስራት አይደለም ምናምን የሚመች አይደለም። ስለዚህ ይቅርታ እኮ አይደለም እኮ ማርያም፣ ለምን እሷ ፊት አወራሻለሁ? እኔ አሁን ይሄን ነገር ብነግራት እስቲ እሺ እልህ አይደለም አሁን ትጠይቅሻለች። እሺ ኤክስፐሪመንት እንስራ። ትጠይቅሻለች። ምን አለሽ? ምን አይነት የጅል ምክንያት ነገረሽ? ምናምን ትልሻለች። አውቃታለሁ
እኔ ጀርሜ ላይ ያደገችው። እሺ ቆይ ልንገርሽ፣ ቆይ ትልሻለች እንዲህ ፊልም ካምፓኒ ምናምን ነገር ምናምን ብለሽ መልሽላት። እኔ እንደነገርኩሽ ንገሪያት። ከዛ ሽሙጥ ነው የሚደርስሽ። እኔ ታናሽ ነች አይደል? ልታከብረኝ ይገባል። ተይው፣ እኔ ያንቺ ባል ምናምን ስለሆንኩኝ አይደል? እንደ ወንድም እንኳን አይታለም ለማታከብረኝ። ልክማ ነኝ። አንቺ ነሽ ከመጀመሪያ ጀምሮ ልክ ያልሆንሽው። ቤቲን እዚህ ቤት ይዘሻት ከመጣሽ ጀምሮ ልክ እየተፈጠረ አይደለም። አሁን እዚህ ማድረግ እዚህ ጋር እነሱ ባሉበት ነው ያለው። መኪና አለች። እነሱ ዜጎች ናቸው። እሺ እኔ ልምጣ? አይ እኔ ግራ ገብቶኛል። በቃ ሁሌ የሆነ ነገር ይዤ እንትን ባልኩ ቁጥር እኔ ሁሌ ጥፋተኛ መሆን ብቻ እንደዚህ ብሎ እኮ ቀድሞ ቢያስረዳኝ እኮ እኔም እንደዚያ አልሆንም እኮ። ነገሮችን ማቃለል እኔ ብዙ ማውራት አልችልም። እወዳቸዋለሁ። በሌላ ቪዲዮ ሌላ ነገር ሲፈጠር